አው ቃልዬ በቃ እኔ በቃ ለአንዴና ለመጨረሻ ጊዜ ከዚህ ጨለማ ውስጥ መውጣት እፈልጋለሁ። በቃ ምንም አልገባኝም ክርስትና ማለት ነው። በቃ ምንም በቃ ስላሴ መባል አምላክም አልነበረም። ስለዚህ እኔ ወደ ነቢያት መንገድ መመለስ እፈልጋለሁ። በቃ ጨርሻለሁ። ኦኬ እሺ ሲኑ እስልምናን መቀበል ፈልገሻል? እስልምናን እንድትቀበል ያስገደደሽ ሰው አለ? አረ በጭራሽ ያስገደደኝ ሰው የለም። ግን አንድ ያስገደደኝ ነገር አለ። እሱ ምንድነው? እውነት በቃ ሀቅ የፈጣሪ ምንነት እና የፈጣሪ በቃ አምላክነት ነው ያስገደደኝ እንጂ ምንም ያስገደደኝ ሰው የለም በነገራችን ላይ። እሺ ዛሃሩ ወይ አሲያ ሻሃዳ ሲዟት አላችሁ? አለንጃ ሰላም አለይኩም አለንጃ። እሺ ቀጥያሲ ማሲያዝ በጣም ነው የምትወዱት። አሲዟት ማን ያሲዛታል? አንንጃ ቀጥ ስላለኝ አሱ የንዛራ ጓደኛሽ ስለሆነች አትያትና አጎኗ አዲስ ዓለም ማለት ጃ አዲስ ዓለም አስገባት አንዴ አዲስ ዓለም። እሺ አዲስ ዓለም። እሺ እኔ ግን አስዛ ብትልና ያው አሶ ሳይሲኑ ላንች አደራን ዛሃራ ያው አንቺ ዛሃራ ደግሞ ቃልሽ ዛሃራ ማለት እሺ ዛሃራ ወይ ያሲነ ያለው አዲስ ሪኩዌስት ላድርግልሽ ወይ ሲና አይቻት ነው። እኔ ባንቺ ነው ባንቺ ሆነልኝ። እሺ ሀቢብቲ ችግር የለም። እሺ እኔ የምለውን ተከትለሽ በይ። እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም። ነብዩ መሐመድም የአላህ መልእክተኛና ባሪያ ናቸው። አላሁ አክበር። አላሁመ ለከል ሐምድ ወለከ ሽክር ያ ረበል ዓለሚን። እንኳን አላህ ሱብሓነሁ ወተዓላ ወደ ቀኑ መንገድ መራሽ። አላህ ሱብሓነሁ ወተዓላ ጽናቱን ይስጥሽ። በርቺ። ብሉይ ኪዳን እያጠናው ነበረ። የነቢያት መንገድ ተውሂድ ወይም አንድ አምላክ ነው። ሙሴ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። ኢየሱስም ከሙሴ በኋላ መጣና እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። ኢየሱስም ማለት ነው። እና ያ አንዱን ጌታ ደግሞ ኢየሱስ ምን አለ? እኔ ወደ አባቴና ወደ አባታችሁ ወደ ፈጣሪዬና ወደ ፈጣሪያችሁ አድርጋለሁ አለ። አንዱ አምላክ የፍጥረት ሁሉ አባት ነው ይላል ዘዳግም ላይ። እና ያ አንዱ አምላክ እርሱ ብቻ የማይሞት ነው፣ እርሱ ብቻ የማይታይ ነው ይላል የእግዚአብሔር ቃል። እና ክርስቲያኖቹ ደግሞ ፈጣሪ ሞቷል ይላሉ። እና እኔ ኢየሱስን በጣም ወደዋለሁ፣ ግን በቃ ኢየሱስ ክርስቶስ ከራሱ ምንም ማድረግ አይችልም። እኔ ከራሴ ምንም ነገር ማድረግ አልችልም አለ። ስልጣን ተሰጠው። ከዛ ስልጣን ከተሰጠው በኋላ እየዞረ ታምር ሰርቷል ኢየሱስ ማለት ነው። ድንቅ አድርጓል። እና ኢየሱስን ፈጣሪ ለማድረግ በጣም ብዙ ጥረት አድርጌያለሁ። ከክርስትና ላለመውጣት በጣም ብዙ ጥረት እንትን ብያለሁ። ግን ደግሞ በቃ አንዴ ሀቅ ስለገባኝ በቃ አስመስዬ መኖር አስጠላኝ። ማለት ኢየሱስ ፈጣሪ እንዳልሆነ አውቃለሁ፣ ግን ደግሞ በቃ ፈጣሪ ነው ብዬ እንትን ማለት አስጠላኝ። ይሄ እውነቴን ነው የምላችሁ። እና ሁሉም ነቢያት ያመለኩት አንዱን አምላክ ነው። እነ ሙሴ እነ ኢብራሂም ያላዩትን ያ አንዱን አምላክ የሆነ ከጊዜ በኋላ በስጋ መጣ። ከዛ ደበደቡት፣ ሰቀሉት፣ በጥፊ መቱት። እንዴ በይኮ እብደት ነው በነገራችን ላይ። እነ ሙሴ ታላቁ ነብይ ሙሴ ያላየውን አምላክ እከሌ በስጋ በጥፊ መታ፣ ሰቀሉት፣ ገደሉት። ይሄ በጣም በጣም ያሳፍራል። ፈጣሪ አይሞትም። በቃ መጽሐፍ ቅዱስ እኮ እርሱ ብቻ የማይሞት ነው ይላል። እርሱ ብቻ የማይሞት ነው
ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል። ስለዚህ ፈጣሪ አይሞትም እያለ ይሞታል ማለት ምን ማለት ነው? ኢየሱስ ደግሞ እኔ ወደ ፈጣሪና ወደ ፈጣሪያችሁ አድርጋለሁ አለ። ኢየሱስ ፍጡር ነው፣ በቃ ወንድ ልጅ ነው። ኢየሱስ የማርያም የማይጸኗ ፍሬ ነው። ኤልሳቤጥ ምን አለች? የማይጸንሽ ፍሬ የተባረከ ነው አለች። እንዴ ማርያም እኮ ፍጡር ናት። ኢየሱስ የፈጣሪ ፍሬው። አረ በጣም ነው የሚደብረው። እሺ እንደ ክርስትና ወልደዋል ልበልና፣ ነገር ግን ኢየሱስ ምንድነው የተባለው? የማርያም የማይጸኗ ፍሬ ነው እንጂ የፈጣሪ የማይጸኑ ፍሬ ነው አልተባለም። ፈጣሪ አይወልድም አይወለድም። ሲጀመር እርሱ የሰው ልጅ አይደለም። በነገራችን ላይ አንድም ነቢይ ማለት ነው አንድም ፈጣሪ ልጅ አለው ብሎ ልጁ ሞቶልናል ተሰቅሎልናል እያለ ያመለከ አንድም ነቢይ የለም። በቃ ምንም። ይሄ ከጊዜ በኋላ የመጣ አስተምሮ ነው። ይሄ ክህደት ነው፣ በቃ ክህደት እና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ነገር የለም። ትልቁ የክርስትና ስህተቱ ማለት ነው እውነት ለመናገር ነቢያት ያመለኩትን አንዱን አምላክ ክርስትናው ደግሞ ያ አንዱን አምላክ ለሶስት ብትንትኑን አወጣው፣ ለሶስት በታተነው። በቃ አንዱን አምላክ የእግዚአብሔር ቃል የተባለው እግዚአብሔር ወልድ አለ፣ እግዚአብሔር ቃል አለ። የእግዚአብሔር መንፈስ ቅዱስ የተባለውን ደግሞ እግዚአብሔር መንፈስ ቅዱስ አለው። ይሄ እግዚአብሔር ኦ ማይ ጋድ አይ ዶንት ኖ ጋይስ፣ እንዴ ጤነኛ ናችሁ? ግን አንዱን አምላክ እነ ሙሴ ያመለኩትን አንዱን አምላክ ክርስቲያኖቹ ለሶስት ብትንትኑን አወጡት። ይሄ በጣም ያሳፍራል፣ በጣም ማለት ነው። እኔ የሙሴ ተከታይ ነኝ። እኔ የነቢያት መንገድ ነው እንጂ መከተል ያለብኝ ጳውሎስን አይደለም። ጳውሎስ እኮ ከኢየሱስ ጋር አልነበረም ጋይስ። ጳውሎስ እኮ እኔ ምን እንደምናገር ራሱ አላቅም፣ በጣም ብዙ ነገር ብሏል። እና ምን ለማለት ፈልጌ ነው? በቃ ወደ እውነት እንመለስ፣ ወደ ነቢያት መንገድ እንመለስ። በቃ እስቲ ብሉይ ኪዳን አንብቡ፣ ብሉይ ኪዳን አንብቡ እባካችሁን። እሺ ብሉይ ኪዳን አንብቡ። ፈጣሪ አንድም ሶስትም ያለ ማንም የለም። ፈጣሪ በስጋ መጣ፣ ሞተ፣ ተሰቀለ፣ ማንም ያለ የለም። ስለዚህ ወደ ነቢያት መንገድ እንመለስ። ፈጣሪ አንድ ነው፣ በቃ አይሞትም። እርሱ ብቻ የማይሞት ነው ተብሏል። አይወልድም አይወለድም። በቃ አስረግጬ ነው የምነግራችሁ። እና ዛሬ ያየሁት ደግሞ በጣም ዘጋኝ። ምክንያቱም አሁን እዚህ ቅድም እምራን ያሳየን ምንድነው? ማርያም ትመለካለች እንዴ? ቁርአን ደግሞ ማርያም እንደምትመለክ ይናገራል። ይሄ እኮ በቃ በጣም ያሳፍራል። ስለዚህ ወደ እውነት እንመለስ እላለሁ። አመሰግናለሁ። እና በቃ እኔ አስመስዬ መኖር አስጠላኝ። ከዛሬ ጀምሮ እኔ ከክርስትናም ወጥቻለሁ። እኔ ወደ ነቢያት መንገድ መመለስ ፈልጋለሁ። አንዱን አምላክ በቃ አመልካለሁ። እሺ ሴኑ ቃል ማውራት ይችላል። ከማውራት ሴኑን ላወራ ነው። ሴኑ ትላንትና አጋጣሚ ሆነ ያወራን ነበርና ለኔም ስትነግረኝ ነበረ ማለት እስልምና ምንም ከዚህ በፊትም ያው የተፈጠረው ነገር ታውቃላችሁና እስልምና ሳታምነበት ሳይሆን የወጣችሁ ያው አንዳንዴ ትደነግጣላችሁ። ሰው እንደዚህ ክብ ስትሉ ምናምን ነገር የሆነ ቆራት ካልሆናችሁ ደንግጣችሁ ምናምን ትወጣላችሁና በጊዜው ያው ካሉት ጫናዎች አንፃር ልጅቷ ደንግጣ ነበር። ያምን ሲላት ደንግጣ ነው የወጣችሁ እንጂ እስልምና ስተት መሆኑን ተረድታ ምናምን አይደለምና ታምናለች በእስልምናና ቃል የኔ ሰለቸኝ እውነተኛ አምላክ አላህ ብቻ ነው ማለት ትናንትና ለኔም ስታወራኝ ነበርና በጣም ንጹህ ልብ ያላት በጣም ቀና አመለካከት ያላት ልጅ ናት። እንደሌሎቹ አይደለችም። በጣም በቃ ይሆነ እንዴት ነው ልቧን ንጹህ ነው። ግን አንዳንዴ ይሆነ አላ አይደለ ብስለትም ይሁን ምንም ይሁን በቃ ይሆነ አንዳንዴ ካላችሁበት ማንጻር በነገርሽ ላይ እንደዚህ ነው ኮንፊውዝድ ነው የምትሆኑት ወይም ደግሞ የሆነ ወፈፌ ነው የሚያደርጋችሁ። አንዳንድ ጊዜ የሆነ በቃ ያንን ነገር ለመቀበል ይከብዳችኋል። ከዛ በቃ ግራ ነው የምትጋቡት። ሰው ምን ይለኛል ለማለ ምናምን ነገር እንደዛ አይነት ነገሮች እና ትናንትና ስታወራኝ ነበረ እና እኔ ያልኳት ምንድነው ሙስሊሙኝ ሳይሆን መጀመሪያ ያው ሰዎች ብዙ ጊዜ ሻሃዳ ያጂ ምናምን ሲሉሽም በዛ በስሜት ተነሳስተሽ የበፊቱ ስህተት እንዳይደገም ያን ስህተትሽ እንዳትደግሙ። ግን የምር እምነቱን ካመንሽበት ግን ያጂ በቃ ይዘሽ በቃ እንደከንታ ተሰተረሽ እንደሚማሩት ልጆች በስነ ስርዓት ትማሪያለሽ። ግን ሰው ያጂ ስላልሽ ብቻ በስሜት ተነሳስተሽ እንዳታደርጊው። ሁለተኛ ስህተትን እንዳትደግሚ ምናምን ብዬ እንዳጋጣሚ ሆነ እየነገርኳት ነበርና ያው ሲኒዩ አሁን ምንድሽ አንቺ ሰዎች ስለገፋፉሽ ምናምን ሳይሆን በደንብ ልብሽ ምን አድርጎበት ቁርጥ አድርገሽ ነው መስለም ያለብሽ። ሙስሊም ከሆንሽ በኋላ ራሱ የፈለገ ማንንም ቢናገርሽ ድጋሚ ወደ ትናንትና ማንነትሽ እንዳትመለሺ፣ ትናንትናሽ እንዳታስታውሺ፣ ወደ ኋላ ዞር ብለሽ ራሱ ማየት የለብሽም ማለት ነው። የፈለገ ጫና ቢበዛብሽም ወደ ኋላ ማየት የለብሽም። በተሻለሽ አቅም ለመረጋጋት መሞከር ነው ያለብሽ። አሉ ጫናዎች፣ ብዙ ነገሮች ሊደርሱብሽ ይችላሉ። ግን ያው አለ አይደለ እንደዚህ ፍጥን አለ ማለት ያው ከትላንትናው ስታትሽ በጣም ተመርሻል ብዬ አምናለሁ።
ያው ሰዎች የሆነ ነገር ስትሆኛ አንቺን ለመጣል የሚሞክሩት አንቺን ለማዋረድ ነው የሚሞክሩት። ትላንት ከዚህ በፊት የተሰራውን ድራማ ታውቂያለሽ እንዴት አድርገው እንትን እንዳሉብሽ ማለት ነው። እና አንቺ እንደዛም ሊያደርግሽ የቻለው የአንቺ የዋህነት ነው። እና ሙስሊሞች እናንተንም ለማስቀየም ፈልጋ አይደለም ያን ነገር ያደረገች። በጣም ንጹህ ልብ ያላት ልጅ ናት። በጣም እኔ በቅርበት ስለማውቃት ነው እንደዛ የምለው። እና አንዳንዴ ሰዎች ብዙ ጊዜ ይሄን ነገር አይረዱም። እና ከየዋህነትና ትንሽ ከብስለት አንጻር በዛ መልኩ ተረዳት። እና ሲኒያ አሁን የምር ልብሽ ራስሽ አምኖበታል፣ ቆርጠሻል። ማንም ቢናገርሽ እንደ ትላንት ነው አትደነግጭም። ምን ማይት ወከባም አይሰማሽም አይደለም? በቃ ልብሽ ጽንት ብሏል። አው ቃልዬ በቃ እኔ በቃ ለአንዴና ለመጨረሻ ጊዜ ከዚህ ጨለማ ውስጥ መውጣት እፈልጋለሁ። በቃ ምንም አልገባኝም ክርስትና ማለት ነው። በቃ ምንም በቃ ስላሴ መባል አምላክም አልነበረም። ስለዚህ እኔ ወደ ነቢያት መንገድ መመለስ እፈልጋለሁ። ጨርሻለሁ። ኦኬ ግሽ አንድ ቃል የምትገቢልኝ ነገር አለ ለኔ ሳይሆን ለራስሽ ለሄድናሽ ራሱ አንቺ ሙስሊም ከሆንሽ በኋላ በቃ ድጋሚ ቲክቶክ ምድር ላይ አትመጭም ማለት ድጋሚ ስልሽ አለ አይደለ ቁጭ ብለሽ በስነ ስርዓት ውስጥ ተማሪ ሲሉሽ ወይንም በዚህ ግይ በዛው ሲሉሽ ቁጭ ብለሽ ልትማሪ ለራስሽ ቃል ትገቢያለሽ። ድጋሚ አንስተሽን አትደግሚው።